ጓደኛዬ የሃላንድ ትልቅ አድናቂ ነው። ዛሬ ሃላንድ እንደሚያገኘው ምንም የሚያውቀው ነገር የለም። ለ24 ሰዓት ሙሉ በጭንብልና በጆሮ ማይክ እንሸፍነዋለን፣ ወደ ሃላንድ እንወስደዋለን። ሃላንድን ሲያገኘው ትልቅ ነገር እንደሚፈጠር ተስፋ አለኝ። በጣም ወዳጁ ስለሆነ ትልቅ ነገር ትልቅ ድራማ ይፈጠራል ብዬ አስባለሁ። እስኪ እንየው አንድ ላይ። እዚህ ጋር እንግዲህ ለልጁ ሀሳቡን አቀረበለት። ሃላንድ እንደሚያገኝ አልነገረውም፣ ነገር ግን የሆነ ሰው እንደሚያገኝ ነግሮታል እና በሀሳቡ ከተስማማ በኋላ ልጁ ሁሉም ነገር ለማድረግ ፈቃደኛ ሆነ። የጆሮ ማይክኑም ጭንብሉም ለማድረግ ተስማማ። ከተስማማ በኋላ እንደምታዩት ውስጥ ገብቶ ልብሱን ቀይሮ መጣ። ምናልባት ይህን ሰው እንደሚያገኘው ቢያውቅ ሊያብድ ይችላል። እኔ ምን ያህል እንደሚወደው አውቃለሁ። በጣም ሃላንድን ይወደዋል። ሊያብዳል። ሲያው እንደዛ ነው የሚሰማኝ። እዚህ ጋር እየወጡ ነው። የጠሩት ታክሲ ደረሰላችሁና ወደ ሃላንድ ጋር መሄድ ጀመሩ። እዚህ ጋር ሹፌሩ ገርሞታል። ላይክ ምንድነው የተፈጠረው ምናምን እያለ ግራ ገብቶት፣ ላይክ ሰውየው ደግሞ መጥፎ ነገር ያሰቡ ነበር የመሰለው። ነገረው ሃላንድ ለማግኘት ሃላንድ ወዳጅ ነው ምናምን ብሎ ሲነግረው ምናምን ብሎ እየተገረመ ነው። በስተ መጨረሻ መዳረሻቸው ደረሱ። ላይክ ፎቶ ምናምን መነሳሳት። እዚህ ጋር ከምሬ ነው የደነገጥኩት። በጣም የተከበረ ነገር ነው። ብዙ ጊዜ ተጫዋቾች አያታችኋቸው ነው ዘለው ነው የሚያልፉት። ተመልሰው ወደ ካፌ ሄዱ። ግዴታ ምሳ መብላት ስላለባቸው በጧት ስለወጡ ምሳ ለመብላት ሄዱ። ጀለስ እየተጎረሰ ነው እያጎረሰው ነው። ጀለስ በራሷ መብላት ጀመረች። እዚህ እንግዲህ ለሱ 3 ስጦታዎች ይዤለታለሁ። አንደኛው የሲቲን ጨዋታ ማየት፣ ሁለተኛው ሃላንድ ማግኘትና ሶስተኛው የማይታወቁ ስጦታ አብረን የምናየው ስጦታ ነው። አሁን የመጀመሪያውን ስጦታ ወደሚያገኝበት ወደ ሲቲ ሜዳ እንሄዳለን። ጨዋታው ሊጀምር ትንሽ ሰዓታት ብቻ ነው የቀረው እና ቀድመን እዛ የተጫዋቾቹ መግቢያ አብረን እናያለን። ይሄ ሰው ሊጋጭ እኮ ነው ና እንጂ ና። እዚህ ጋር ሁሉንም ነገር ፈቀደለት፣ ምክንያቱም ማየት ያለበት ነገር ስላለ። ተጫዋቾቹ እየገቡ ነው። ዳናሩማ መግባት ጀመረ። እዚህ ጋር ሁሉም ተጫዋቾች ከጨረሱ በኋላ መጨረሻ ላይ ሃላንድ መግባት ጀመረ። ይሄው ጀለስ እንደማያውቀው ማስመሰል ጀመረ፣ ምክንያቱም ፕራንኩ እንዲቀጥልላቸው እንደዚህ ማድረግ ነበረባቸው። ኦራውን እያየሁ ነው። ትልቅ ኦራ አለው፣ ትልቅ ኦራ አለ። አያስፈልግም። አሁን ጌም እንድናይ ነው። ጌም ካየም በኋላ ነው ይሄን ማድረግ ያለብን። 3 ስጦታዎች አሉ። የመጀመሪያው የሲቲን ጨዋታ ማየት ነው። አሁን የሲቲን ጨዋታ ማየት ተፈቅዶላል። ሁለቱን ግን አብረን እናያለን። አቱ ደረሰና ወደ ውስጥ መግባት ጀመሩ። የቪአይፒ ቲኬት ቁርጡ አብሮ የሚሰጣቸው የምግብ ነፃ የምግብ አገልግሎት አለ እና ያንን ምግብ እየተመገቡ ነው። ጥያቄ ጠይቀው ያንተ ተወዳጅ ተጫዋች ማን ነው በእውነቱ ሲለው ግልጽ ነው። እንደ ሃላንድ ነው የምወደው ተጫዋች የለም፣ እሱ በጣም የኔ ልዩ ተጫዋች ነው፣ ከማንም ጋር ላወዳደረው አልችልም እያለች እየሰከሰች ነው። ሳክስ ነው ግን እንኳን ሃላንድ ላይክ የኔ አንደኛ ነው፣ ከሜሲና ከሮናልዶ ራሱ ይበልጥብኛል፣ እንደሱ የሚሆንብኝ የለም፣ ሃላንድን በጣም የምወደው ነው እያለ እየሰከሰ ይመስለኛል። ሳክስ ነው እዚህ ጀለስ አሰክሽ። ሃላንድ ሜሲና ሮናልዶ ጋር ይችላል፣ ግን እዚህ ጋር ወደ ውስጥ መግባት ጀመሩ። ሲቲና ፓላስ ይሄን ጌም ሳላይ አልቀርም። እንግዲህ የመጀመሪያ ስጦታ የሆነው የሲቲን ጨዋታ ማየት ጀመሩ። እዚህ ጋር በፉደን አሲስት አማካኝነት ሲቲ የመጀመሪያውን ጎል ማስቆጠር ቻለ። ጀለስ አሽቃብጣለች። የኤቨርተን ደጋፊ እኮ ናት፣ ግን ያው ማሽቃበጥ። ሁለተኛም በፉደን አማካኝነት ሲቲ ጎል አስቆጠረ። 2-0 እየመሩ ረፍት ወጡና እዚህ ጋር ምግባቸውን ጣጣ ማድረግ ጀመሩ። ተመልሰው መምጣት ጀመሩ። ካልሱን ሲያዩ በጣም ገርሞታል። ይሄ የሃላንድ ካልሲ በጣም ስለምወደው እሱን ጫማ ነው የምጫማው እና እየሰከሰ ነው። እዚህ ጋር ሌላ ሳክስ፣ ሌላ ትኩሳት። ግን ሃላንድ ባለመግባቱ አዝነዋል ሁለቱም። እስካሁን ሃላንድን አላየሁትም እኔ። ጌሙ በዚህ መልኩ ቀጠለ። ከሆነ ጊዜ በኋላ ቸርኪ መጣና ጌሙን ሁላ መቆጣጠር ጀመረው። But with just minutes remaining, it meant that Luke would soon have to put his blindfold. ሲቲ 3-0 ጨዋታውን አሸነፈ። ሃላንድም አልገባ። ወደ ጉዳያቸው ተመለሱ። ጀለስ ጭምብሏን መልበስ ጀመረ። ሰዓቱ አልቋል፣ ምክንያቱም የመጀመሪያው ስጦታው የመጀመሪያውን ጨዋታ ማየት ብቻ ነበር። እዚህ ወደ ቀጣዩ ዙር እስኪ ሁለተኛው ስጦታ ምን ይሆናል አብረን እናያለን። ከዚህ ጨዋታ በኋላ ጉዟችን የሚሆነው ወደ ጨለማው ክላስ ነው። ታክሲ መጣልና በታክሲ ከአድካሚ ጉዞ በኋላ ወደ መዳረሻችን ደረስን። ጀለስ ምንም የሚሰማው ነገር የለም። ታክሲ ውስጥ ምንም የሚያየው ነገር ወዴት እንደምንሄድም አያውቅም። ሩሙ ገባን። ሩሙ ውስጥ ህጎች አሉ። መብራት ይጠፋል፣ ስልክ ይወሰድብሃል፣ ማንንም ሰው ማግኘት አትችልም። እውነት ጽናት ኑሮ ለ6 ሰዓት ይሄን የምታደርግ ከሆነ ሃላንድን የማግኘት እድል አለ፣ ሰፊ እድል አለ ሃላንድ። በስተመጨረሻም የቪዲዮ ዋና ቁም ነገር የሆነው ሃላንድ መምጣት ጀመረ። ይሄ ሰው ከምር ለ24 ሰዓት እንደዚህ ተሸፍኖ ነው የቆየው። አዎ ይሄ በጣም የሚያስደስት ነገር ነው። በጣም ይወደኛል ማለት ነው። ምንድን ነው ሁላችሁም ሰላም ናችሁ? ያያል እንዴ? እንደዚህ እስኪ
ማን ነው እንደዚህ የሚደበድበኝ? በእውነትም የዚህ ሰው ጠረኑ በጣም ደስ ይላል። ዋው ደስ ይላል። አሁን እንግዲህ ወደ ውስጥ እንገባና ካንተ ጋር ጭምብሉን ሳያወጣ ፎቶ ይነሳል። የተለያዩ ፎቶ ይነሳል። ምናልባት ከጭምብሉ ከወለቀ በኋላ ያንን ማየት ሊያስደስተው ይችላል ብዬ አስቤ ነው እንደዛ ማድረግለት። እሱ ፍቃደኛ ነህ አንተ? ዝግጁ ነህ? አዎ ደስ ይለኛል። እኔ ምንም ችግር የለብኝም ብናደርገው። እንሂድ፣ ችግር የለውም። ገደለኝ እኮ ሰዎች። ሃላንድ ይሄን ቪዲዮ ማሳይህ ሰውየው ያንተ ትልቅ ወዳጅ እንደሆነ አንተን በጣም እንደሚወድ እንድትረዳው ስለምፈልግ ነው። በጣም ያንተ አድናቂ ነው እና ያን እንድታውቅ እፈልጋለሁ። ለዛ ነው ቪዲዮ ማሳይህ። ሰዎች እዚህ ጋር እንግዲህ የሚያሳየው ቪዲዮ ቅድም ስቴዲየም ጋር የቀረጸውን ነው። ላይክ ካፌ የቀረጸውን ነው። ሃላንድ ከሜሲም ከሮናልዶም እንደሚበልጡበት ሃላንድ በጣም ወዳጅ እንደሆነ እያሳየው ነው ለሃላንድ። ያን ቅድም የቀረጹትም ማለት እንዳየው ነው። ሃላንድ በመጨረሻ አንድ ነገር ልጠይቅ እፈልጋለሁ። ልጁ አንተን በጣም ስለሚወድ አንድ ነገር እንድታደርግለት ካንተ የምትችለው ነው። ምናልባት ይህን ሳይ በጣም ይደሰታል ብዬ አስባለሁ። በጣም ደስተኛ ነው የሚሆነው በዚህ ሾክ እንደሚሆን እርግጠኛ ነኝ። የሆነ ነገር ቢፈጠን እንዳደነግጣት። ችግር የለም አሁን እናድርገው። እስኪ ልቅረበውና እንየው። ዝግጁ ነህ? አሁን የሆነ ነገር ከተፈጠረ ትቆርጠዋለህ። ሰውዬ ዝግጁ ነህ? ለምኑ? ለረጅም ሰዓት ስጠብቀው የምትወደውን ነገር ላሳይ ነው። አታጓጓኝ። እስኪ አሁን አሳየኝ። እንድታምናችን የምታየውን ነገር አሳየኝ እስኪ ለየው። እንዴት ነው በእናትህ? አለው በጣም ነው የምወድህ ታውቃለህ። ስለምትደግፈኝ ሁሉ ነገር ስለምታደርግ አመሰግናለሁ። ይህን በጭራሽ አልጠበቅኩም። እኔ እንደዚህ ይሆናል ብዬ በጭራሽ አልጠበቅኩም። አንተን በማየቴ በጣም ደስተኛ ነኝ። አንተም እኔን ስለምትወደኝ አመሰግናለሁ። ሁሉም ነገር አውቄያለሁ። በጣም እንደምትወደኝ አመሰግናለሁ። በዚህ ልክ ይህን ይሆናል ብለህ ጠብቀሃል? በፍጹም እንደዚህ አልጠበቅኩም። እንደዚህ ይከብዳል ብዬ አልጠበቅኩም። የተለየ ነገር ጠብቄያለሁ፣ ግን እንደዚህ ይሆናል ብዬ አልጠበቅኩም። ሰው ሙሉ ቀን ያደረግነውን ነገር ነው ማሳይ። የሙሉ ቀን ውሏቸውን ማሳየት ጀመረ። To see him, you just didn't really seem too bothered, to be honest. There you are again. You didn't really care. There you are. You were dancing with the mascot. Oh yeah. And then lastly, No way. that's about 5 minutes ago. So they're yours. Oh, that's good. What a journey you've been on, man. Crazy, isn't it? Is it worth it all? Definitely worth it. Yeah. Yeah? I can't believe you're sat here. Well, look, Erling's got you something. If you want to have a look inside the gold box. Yes, please. So last night you were telling us a story about how much your son